በመቀሌ ከተማ ሰሜን ክፍለ ከተማ ላጪ ተብሎ በሚጠራ ቀበሌ መጋቢት 16 2017 ዓ.ም ሌሊት ባጋጠመው የእሳት አደጋ ወላጅ እናት ከሁለት ልጆቿ ጋር ሕይወታቸው አልፈዋል። በቤት ውስጥ የተቀመጠ ቤንዚን ተቀጣጥሎ ነው አሰቃቂ የሞት አደጋ ያስከተለው ብሏል። ቤንዚኑ በጄሪካን በቤት የተቀመጠ ነበር ያለው የከተማው ፖሊስ ቃጠሎውን ተከትሎ እናትና ልጆቿ ሕይወታቸውን እንደጠፋ አመልክተዋል። በአደጋው ምክንያት ወላጅ እናት ዕድሜያቸው 5 ወርና 4 ዓመት ተኩል ከሆኑ ልጆቻቸው ጋር ነው ሕይወታቸው ያለፈው። ቤተሰቡ ለማዳን ጥረት ያደረገው አባት ሳይሳካለት ቀርቶ ከባድ ጉዳት ደርሶት ሆስፒታል ገብቶ ክትትል እየተደረገለት ይገኛል። የአሰቃቂ ቃጠሎ አደጋውን በተመለከተ ተጨማሪ መረጃ ለማግኘት ፖሊስ ማጣራቱን መቀጠሉ አስታውቋል። ህብረተሰቡ ቃጠሎ የማይባብሱ ነገሮች በመኖሪያ ቤት ከማስቀመጥ እንዲቆጠቡ መልእክት አስተላልፈዋል።